ቁርአን ሲቀራ ስጁድ እንደሚወረድ ተምሬያለሁኝ። እኔ ግን ምንም አልገባኝ። አላህ ጀዛችሁን ይክፈላችሁ አብራሩልኝ የሚል ጥያቄ ነው። የቁርአን ንባብ አደብ አንዱ የስጁድ ቲላዋ አንቀጾች ሲመጡ ስጁድ ማድረግ ነው። ቁርአን ውስጥ 15 የሚደርሱ ሲቀሩ ስጁድ የሚደረግ አንቀጾች አሉ። ይህን ስጁድ ማድረግ ግዴታ ነው ወይስ ሱና? በሊቃውንት መካከል ኺላፍ ያለበት ጉዳይ ነው። ራጂሑ ሱና እንጂ ግዴታ አይደለም። ስለዚህ አንዳንዴ ይደረጋል፣ አንዳንዴ ቢተው ችግር የለውም፣ አጅሩ ቢቀር ነው። ስጁድ የሚል ቃል በተገኘ ቁጥር ሁሉ አይደለም ስጁድ ቲላዋ የሚደረገው። ይልቅ የተወሰኑ ስጁድ ነብዩ አለይሂ ሰላቱ ሰላም ያደረጉባቸው ወይም እንደሚደረግባቸው ሊቃውንት የገለጹ ስጁዶች ላይ ብቻ ነው ስጁድ ቲላዋ የሚደረገው። ስጁዱ የሚደረገውም አንቀጹ ተቀርቶ ሲያልቅ፣ አንዳንዴ ከአንድ አንቀጽም በላይ ሊሆን ይችላል። የስጁድ ምልክት አለ። ከዚህ ቀደም ቁርአን የህይወት ብርሃን የተሰኘ አማርኛ መጽሐፍ አለ። እዛ ላይ ተብራርተዋል። ቁርአኑ ላይም ምልክቶች አሉ። ምልክቱም መጽሐፉ ላይ ሰፍሮ ይገኛል። ስለዚህ የስጁድ አንቀጾችን ለይቶ ማወቅ ከፍተኛው 15 ናቸው። ከዛ በታችም እንደሆኑ የገለጹ ሊቃውንት አሉ። በላጩ ተመራጩ 15 ናቸው የሚለውን የተኞቹ አንቀጾች ናቸው? ምን ሱራ ላይ ነው የሚገኙት? ስንተኛው አንቀጽ ላይ ነው የሚገኙት? የቱስ ጋ ነው እነዚህ አንቀጾች ሲነበቡ ስጁድ የሚደረገው? ምልክቱ ምንድነው? እነዚህን በዝርዝር ማወቅ ያስፈልጋል። በተወሰነ መልኩ ቀደም ሲል የተገለጸው መጽሐፍ ላይ ሌሎችም ምንጮች ላይ እነዚህ ነጥቦችን ማወቅ ይቻላል። ከላይ ከሱረቱል በቀራ ጀምረን ወደ ታች ወደ ሱረቱ ናስ ስንወርድ እየቀራን ስንወርድ የመጀመሪያው የስጁድ አንቀጽ የሚገኘው ሱረቱል አዕራፍ መጨረሻ ላይ 206ኛው አንቀጽ ላይ ነው። ሁለተኛው ስጁድ ሱረቱል ራዕድ አንቀጽ 15 ላይ ነው። ሶስተኛው ደግሞ ሱረቱል ነህል አንቀጽ 50 ላይ ነው። አራተኛው ሱረቱል ኢስራ አንቀጽ 109 ላይ ነው። አምስተኛው ሱረቱ መርየም አንቀጽ 58 ላይ ነው። ስድስተኛው ሱረቱ አልሐጅ አንቀጽ 18 ላይ ነው። ሰባተኛው እዛው ሱራ ላይ ሱረቱል ሐጅ አንቀጽ 77 ላይ ነው። የሱረቱል ሐጅ ከሌላ ሱራዎች ከሚለይባቸው መለያዎች አንዱ ብቸኛው ሁለት ስጁድ ቲላዋ የያዘ ሱራ ነው። ስምንተኛው ሱረቱ አልፉርቃን አንቀጽ 30 ላይ ነው። ዘጠነኛው ሱረቱ አነምል አንቀጽ 26 ላይ ነው። አስረኛው ሱረቱ ሰጅዳ አንቀጽ 15 ላይ፣ 11ኛው ደግሞ ሱረቱ ሷድ አንቀጽ 24 ላይ፣ 12ኛው ሱረቱ ፉሲለት አንቀጽ 38 ላይ። የሱረቱ ፉሲለት ስጁድ ቲላዋ የቱ ጋ ነው የሚደረገው የሚለው ላይ ኺላፍ አለ። ራጂሑ 38ኛው አንቀጽ ሲያልቅ ነው። 13ኛው ሱረቱ ነጅም መጨረሻ ላይ 62ኛው አንቀጽ ላይ፣ 14ኛው ሱረቱ አልኢንሺቃቅ አንቀጽ 21 ላይ፣ 15ኛውና የመጨረሻው ሱረቱ አልዓለቅ ወይም ኢቅራ የመጨረሻው አንቀጽ ላይ ነው። ስጁድ ቲላዋ ለማድረግ ቁርአን የቀሩ አሁን የተጠቀሱ አንቀጾች መተው ስጁድ ለማድረግ ውዱእ ቢኖር ወደ ቂብላ ቢዞር መልካም ነው። ካልተቻለ እንደ ሶላት ሳይሆን እንደ ምስጋና ስጁድ እንደ ሰይደተ ሹክር ነው የሚቆጠረው። ዝም ብሎ ስጁድ አድርጎ መነሳት ይቻላል።